ይህ እንደ ግሸን ማርያም የዩክሬን ኦርቶዶክስ ክርስቲያኖች ወደ እመቤታችን ቅድስት ድንግል ማርያም በጉልበታቸው በመሳብ በእግራቸው በመራመድ የሚያደርጉት ታላቅ መንፈሳዊ ጉዞ ነው። ጉዞውን ለየት የሚያደርገው ከዚህ ከተነሱበት ሰዓት ጀምሮ የፍልሰታ ጾም እስከሚገባበት ወር ድረስ እንዲህ ያለውን ረጅምና ዘለግ ያለ ጉዞ በማድረግ በዓለም ላይ አስገራሚና ረጅሙ መንፈሳዊ ጉዞ ተብሎ እንዲጠራ አድርጎታል። Радуйся, Маріє, благодаті повна. Радуйся, Маріє, благодаті повна. Радуйся, Маріє. የዩክሬን ክርስቲያኖች በዘመናዊ ትራንስፖርትና ፈጣን አገልግሎት በሚያገኙባት ሀገር ውስጥ ሆነው ራሳቸውን ዝቅ አድርገው ስጋቸውን እየጎሰሙ በእግራቸውና በትራንስፖርት ከመጓዝ ይልቅ በጉልበታቸው ቢሳቡ በእግራቸው ቢራመዱ ዋጋ በረከት እንደሚያገኙበት በማመናቸው እንዲህ እንደሚያስፈራ ሰራዊት ረጅም ጉዞና ሰልፍን በማድረግ ከእመቤታችን በረከት ከቅዱሳንም ምልጃን ለመቀበል ይህንን መንፈሳዊ ፖይቾቭ የተባለ ጉዞን እያደርጋሉ። Радуйся, Маріє, благодаті повна. ሀገራቸው ዩክሬን ከሩሲያ ጋር ጦርነት በገባችበት በዚህ ሰዓት ሰማዩ በሚሳኤል ድምፅ በሚያጓራበት ምድሩ ደግሞ በከባድ ፍንዳታ በሚናወጥበት ሰዓት ላይ የዩክሬን ኦርቶዶክሳውያን ክርስቲያኖች ወደዚህ ታላቅ ገዳም ለመጓዝና ይህን ፖይቾቭ የተባለውን መንፈሳዊ ጉዞ ለማድረግ ጦርነትና የምድራዊ ውጊያ አያስቀራቸውም። ሁሉን አልፈው ሁሉን ተሻግረው ከእመቤታችን በረከት ለመቀበል ይህንን ረዥም ጉዞ እያደርጋሉ። Радуйся, Маріє, благодаті повна. Радуйся, Маріє, благодаті повна. በዩክሬን ያለው ኦርቶዶክሳዊ አገልግሎት ዛሬ በአውሮፓ ውስጥ ያለው ክርስቲያናዊ ሕይወትና አገልግሎት ዓለምን እየመሰለ ወደ ግብረ ሰዶማዊነት እየተለወጠ በመጣበት በዚህ ሰዓት ላይ የዩክሬን ኦርቶዶክሳውያን ክርስቲያኖች ጥንታዊውን ነባሩን ሥርዓትና ትውፊት በማስቀጠልና በመጠበቅ እንዲህ ያለውን ጉዞ እያደረጉ በረከትን በመቀበል ስጋቸውንም በመጎሰም ይህን ጥንታዊ ኦርቶዶክሳዊ ሥርዓት በመፈጸም ላይ ይገኛሉ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ይህን ፖይቾቭ ተብሎ የሚጠራውን የዩክሬን ክርስቲያኖች በጉልበታቸው የሚሳቡበት በእግራቸው የሚራመዱበትን ረዥም መንፈሳዊ ጉዞን በተመለከተና በዩክሬን ያለውን ኦርቶዶክሳዊ አገልግሎትና ስለ ዩክሬን ኦርቶዶክሳውያን ክርስቲያኖች በተመለከተ ዘለግ ያለ መረጃና ዘገባ ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ስጋበዛችሁ። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በቅድሚያ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ ንጋት ኮከብ በአሁኑ ሰዓት ዩክሬን ከሩሲያ ጋር ባለችበት እጅግ አስከፊ ደም አፋሳሽና አስጨናቂ ጦርነት ውስጥ የዩክሬን ኦርቶዶክሳውያን ክርስቲያኖች የሚከፍሉት ዋጋ ከስጋዊ መስዋዕትነት አልፎ ወደ ጥልቅና ረቂቅ መንፈሳዊ ተጋድሎ የተሸጋገረ ጉዞ ሆኗል። ከተሞች በሚሳኤል በሚደበደቡበት፣ ታሪካዊ አድባራትና ገዳማት በጦርነት እሳት በሚቃጠሉበት፣ ቤተሰቦች ተለይተው በሚሰደዱበትና የሞት ጥላ በየደጃፋቸውና በየመንገዱ በወረደበት በዚህ ጨለማ ሰዓት የዩክሬን ኦርቶዶክስ ክርስቲያኖች ተስፋቸውን በምድራዊ ኃይሎች ወይም በፖለቲካዊ ድርድሮች ላይ ሳይሆን በሰማያዊና ሁሉን በሚችለው በክርስቶስ ላይ ብቻ ተስፋ አድርገዋል። ይህ ጦርነት ለብዙዎች እምነትን የሚፈትን ትልቅ ፈተና ሆኖ ሳለ የዩክሬን ኦርቶዶክስ ክርስቲያኖች ግን ይበልጥ ወደ ጸሎት፣ ወደ ጾምና ለወገኖቻቸው ጥበቃ ለነፍሳቸውም ድህነት ወደር የሌለው ዋጋ እየከፈሉም ይገኛሉ። በዚህ ታላቅና መከራ የጭንቅ ዘመን ውስጥ ሆነው ስለታቸውን፣ ጸሎታቸውንና ንስሐቸውን የሚገልጹበት አንዱና ዋነኛው እንዲሁም ደግሞ በዓለም ዙሪያ ያሉ ሰዎችን የሚያስደንቀው መንገድ በጉልበታቸው ተንበርክከው የመጓዝና በጸሎት የመገስገስ እጅግ አስገራሚ ሥርዓታቸው የዩክሬን ኦርቶዶክሳውያን ብዙ ያልተነገረላቸውና ያልተወራላቸው ጥንታዊ የኦርቶዶክሳዊ ሥርዓት የሚታይባቸውም አድርጓቸዋል። ይህ በጉልበት የመጓዝ ሥራ
ስርዓት በዩክሬን ኦርቶዶክስ ቤተክርስቲያን መንፈሳዊ ሕይወት ውስጥ የከፍተኛ ትሕትና፣ የራስን ፈቃድ ለእግዚአብሔር አሳልፎ የመስጠትና የጽኑ እምነት መገለጫ ተደርጎም ይታመናል። አማኞች በጉልበታቸው ተንበርክከው አቧራማ መንገዶችን፣ አስፋልቶችንና ሜዳዎችን ሲያቋርጡ ያ የሚሰማቸው ብርቱ ሥጋዊ ሕመም ከጌታችን ከኢየሱስ ክርስቶስ ሕማም ጋር እንዲቆጠርላቸውና ለኃጢአት ማስተሰሪያ ለልመና ማሳረጊያ እንደሚሆን ያምናሉ። በተለይ በጦርነቱ ምክንያት የሚወዱትን የቤተሰብ አባላት ያጡ፣ ንብረታቸው የወደመባቸው ወይም ልጆቻቸውና ባሎቻቸው በጦር ግንባር ሆነው የሞትና የሕይወት ፍልሚያ ውስጥ ያሉባቸው እናቶችና አባቶች ጌታ ሆይ ማረን እያሉ በጉልበታቸው መሬቱን እየሳሙና እየዳከሩ የሚያደርጉት ጉዞ በቃላት ሊገለጽ የማይችል የጽናት የፍቅርና የእምነት ማሳያ ነው። Радуйся, Маріє, благодаті повна. Радуйся, Маріє, благодаті повна. Радуйся, Маріє, благодаті повна. ይህ ድርጊት በዩክሬን ኦርቶዶክስ ምዕመናን ዘንድ በየዓመቱ የሚደረገው የፖይቾቭ የመስቀል ጉዞ አካል ሲሆን ድርጊቱ ተራ የእግር ጉዞ መንገድ ሳይሆን በሺዎች የሚቆጠሩ አማኞች ነፍሳቸውን ለእግዚአብሔር የሚያስገዙበትና በታላቅ ተጋድሎ የሚያልፉበት መንፈሳዊ ጉዞ ነው። ይህ ጉዞ በየዓመቱ ከካሜኔስት ፖዶልስኪ ተነስቶ እስከ ቅድስት ድንግል ማርያም ዕረፍተ በዓል ወይም እስከ ፍልሰታ ድረስ ለብዙ ቀናት የሚዘልቅ ሲሆን ምዕመናን በመቶዎች የሚቆጠሩ ኪሎሜትሮችን በሐምሌና በነሐሴ ቃጠሎ አንዳንዴም በብርቱ ዝናብና ጭቃ ውስጥ በእግራቸው ይጓዛሉ። የዚህ ጉዞ እጅግ አስገራሚና ልብ የሚነካው ተመልካችንም በእንባ የሚያጥበው ትዕይንት ደግሞ በምስሉ ላይ እንደምናየው ምዕመናን በመንገድ ዳር ላይ በጉልበታቸው ተንበርክከው የሚቆዩበትና የሚጓዙበት ሥርዓት ነው። ይህ የሚከናወነው ታላላቅ ቅዱሳን ንዋያተ ቅድሳትን ተአምረኛውን የፖይቾቭ ድንግል ማርያም ስዕልን ወይም ታላቁ የመስቀል ምልክት በፊታቸው ሲያልፍ ነው። ተጓዦቹ በጉልበታቸው የሚንበረከኩት ለሰው ሰራሽ ስልጣን ወይም ለሥጋዊ ክብር ሳይሆን በስዕሉ ላይ ለተሳለው አምላክና ለእመቤታችን ለቅድስት ድንግል ማርያም ያላቸውን ጥልቅና የማይናወጥ ፍቅር እንዲሁም የውስጥ ሰላምን የሚናፍቅ የንስሐ መንፈስን ለመግለጽ የሚያደርጉት የትሕትና ሥርዓት ነው። በኦርቶዶክሳዊ ትውፊት መሰረት እንዲህ አይነቱ መንበርከክ ራስን ዝቅ የማድረግ ትዕቢትን የመስበርና በቅዱሳን ጸሎት የመታመን ታላቅ ምስጢር አለው። በመንገድ ዳር የሚኖሩ የአካባቢው ነዋሪዎችም ተጓዦቹ ሲያልፉ ከየቤታቸው ወጥተው በመንገድ ዳር በጉልበታቸው ተንበርክከው በረከትን ይቀበላሉ። ተጓዦቹም በመንገዳቸው ላይ ዝማሬዎችን እየዘመሩ መዝሙረ ዳዊትን እየደገሙና ጌታ ሆይ ማረን የሚለውን ጸሎት በየእርምጃቸው እያደረሱ በጽናት ይጓዛሉ። ይህ ጉዞ ለብዙዎች የሕይወት አቅጣጫ የሚቀየርበት፣ የደከመው እምነት የሚታደስበት፣ የታመሙት የሚፈወሱበትና በሰው ዘንድ የማይቻለው በእግዚአብሔር ዘንድ እንደሚቻል ለዓለም የሚመሰክሩበት የታላቅነት አደባባይ ነው።